በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገድለ ጊዮርጊስ ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችን የኢየሱስ ክርስቶስን ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ አገር በአገሩም ሁሉ ያደረገውን ታምራት እንጽፋለን። ጸሎቱ በረከቱ ከኛ ከሁላችንም ከአገልጋዮቹ ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ የተርሴስና የቤሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ስለ ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ ጊዮርጊስን ጥንተ ሙላዱን እንንገራችሁ ስሙ። የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ ሚያዝያ በሚባል ወር በ23 ቀን ሰማዕትነቱን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎውን ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትን ማግኘቱን በየሀገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ስም ተአምራትና ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሚሆን ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱን የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የምትሆን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔርን በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30፣ 60፣ 100 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፈቃዱ ብቻ ብዙ ገንዘቡን ወንዶችና ሴቶች አገልጋዮቹን ያለውን ሀብቱን ተድላ ደስታውን ሁሉ ንቆ በሕገ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ ቁርጥ ቃል በመናገር ኢየሱስ ክርስቶስ ካንተ በፊት ከነበሩ ካንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ደግ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራት ለመፈጸም ሁልጊዜ በትጋት ትሩፋትን ይሰራ ነበር። ይልቁንም እግዚአብሔር የሚወደውን ይሰራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ እየራቀ የዚህን ዓለም ከንቱ ስራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህም የዓለም ስራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራዊውን ያይደለ በአበሪና ያለው ክርስቶስ ያለበት ምድራዊውን ያይደለ በአበሪና ያለው ክርስቶስ ያለበትን ሰማያዊውን አገር ሹ ፈልጉ ያለውን አስቦ ሰማያዊ ስራን መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጣን ዓለምን ብዕሉንም እንወዳለን፣ በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውን መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸነፈችውም። ከወርቁ ከጨርቁ በማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔርን የቀና ሐሳቡን ፍጹም ሃይማኖቱን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔርም ትጠብቀው ነበርና በሥራ ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ስራውን አፋጠነ። መናፍቃን መከራ በሚያጠኑበት ጊዜ
በሚያጸኑበት ጊዜ ሁሉ በጠላቶች ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊል የመንግሥተ ሰማያትን ክብርና ልዕልና ከታመነ ወዳጁ ከንጹሕ ባሕሪ ኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀርቡት ዘንድ ሲጋደል በኖረባቸው በእነዚህ በ7 ዓመታት በትምህርቱ ያመኑ ብዙ ነፍሳትም አክሊልን አግኝተዋል እንጂ። ዳግመኛ እግዚአብሔር የሰጠውን ክብርና ልዕልና እንነግራችኋለን። የጊዮርጊስን ዜና እነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያሉ የቅዱስ ጊዮርጊስን ክብር እነግራችሁ ዘንድ ፈጽሞ ያተጋኛልና ጌታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው፣ እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምላለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማኅበር መካከል ለዘለዓለሙ አንተን የሚመስልህ የሚተካከልህ የለም። በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ እኔ ግን አሁን የገናናውን የታላቁን የኃያሉን የብርቱን ኮከብ ሥራ ከጥንት ጀምሮ ልነግራችሁ ፈራለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነትን ያውቀዋለሁና የከበረችውን ገድሉን ከፍ ያለችውንም ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ረድኤቱን ይልክልኝ ዘንድ በትዕግስት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ካማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ምላሴ ኃይልን ይሰጠው ዘንድ የኃያሉን የጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩ ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እነግራችሁ ዘንድ አይምሮ እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት፣ የጸናችውን ተስፋውን፣ ተንኮል የሌለበትን ፍቅሩን፣ ለሰው ሁሉ ያለው ርኅራኄውን፣ ታናሽ ታላቅም ቢሆን ከፍጡራን ሁሉ ጋር ያለውን የዋህነቱን፣ ቸርነቱን፣ የአንደበቱን ልዝብነት፣ ትዕግስቱን፣ የዚህን ዓለም ክብር መናቁን፣ ተጋድሎ መውደዱን፣ የነፍሱን ደስታ የልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገስታት ፊት አንደበቱን ገልጦ መመስከሩን በነገስታት ፊት ሕግህን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችን በኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላቸው እኔ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩ ብፁዓዊ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከኔ ጋራ መከራን የተቀበላችሁ እናንተ አባቴ ከኔ ጋራ አስቀድሞ መንግስትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግስትን አዘጋጅላችኋለሁ። በመንግስተ ሰማይ ክብሬን ትወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግስተ ሰማያትን ተስፋ እያሰበ እነዚህ ስቃያት በእርሱ ዘንድ የተናቁ ሆኑ። የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናቸውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግስተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ነገራችንን ከዚያ ደረሰን። እንግዲህ የቅዱስ ጊዮርጊስን ጥንተ ሙላዱን ልንነግራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ ነው። ይህ ኃያል ፈቃድን ያሸነፈ ነው። ይህ ዋጋው የበዛ እንቁ ባህሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፉዎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነው። ምዕራፍ 2 የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልዳ ፀሐይ፣ የተርሴስና የቤሩት ኮከብ፣ የባህርና የየብስ ብርሃን የጌታችን የኢየሱስ ክርስቶስ ታማኝ ምስክር የሆነውን የጊዮርጊስን ትውልዱን ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ አገር ያለ የአገረ ገዥ ልጁ ዘሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፈቃድ ወደ ፍልስጤም አገር ሄደ። ወደ ኢያሪኮ ባህርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናትና። ፍልስጤም መልካም አገር ናት፣ ምድሯም ለምለም ናት፣ ዛፎቿም ረጃጅሞች ናቸው፣ ዘይቷም ከሀገሩ ሁሉ ጣፋጭ ነው። ዘሮንቶስ ይህችን አገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች በፍልስጤም አውራጃም ልዳ የምትባል አገር አለች። የብፁዕ
ብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚች ሀገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዘሮንቶስ ይባላል። በቅብጥ ቋንቋ አንስጣሲዮስ ማለት ነው። ከተወለደባት ሀገሩ ይልቅ ያችን ሀገር ወደዳት። ያቺ ቅድስት ሀገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከታመመ 8 ዓመት በሆነው በሽተኛና በሌሎችም ቅዱሳን ላይ በጴጥሮስ እጅ ታምራት የተደረገባት ናትና የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ቅዱሳን ጋር ይወጣ ይገባ ነበር። በዚህም ከታመመ 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነሳና አልጋህን ተሸክመ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ። ስለዚህ ዘሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚች ሀገር እንዲኖር አድርገዋለችና ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስኪገቡ መሪ የሆናቸው ብፁዕ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዘሮንቶስ የተባለው አንስጣሲዮስ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ። ሸም በተባለች ቦታ ተሾመ። ሮምላ በተባለች ሀገርም ኖረ። በዚያም ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስጣሲዮስም በወርቅ በብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳሪያ አገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ ከምትሆን ዲያስ ከተባለች ሀገር በጽር ቋንቋ አቅሌሲያ የምትባል ሚስት አገባ። በቅብጥ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዘሮንቶስ እርሷን አገባ። 2 ሴቶች ልጆችና ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደችለት። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአከ እግዚአብሔር ያማረ ነበረ። የእህቶቹም ስም የአንዲቱ ማርታ የሁለተኛይቱም እስያ ነበር። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶች አገልጋዮች ነበሯት። ቅዱስ አንስጣሲዮስና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦማዳሮች ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገሥታት ጋላስና ጋሪስ ጣዖት ያመልኩ ነበር፣ እግዚአብሔርንም አያውቁትም ነበር። በቤተ ክርስቲያንም ላይ ብዙ ስደት ያነሱ ነበር። ከጥቂት ቀን በኋላ ንጉሥ ዱዲያኖስ የሮምን ነገሥታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀር በቀሩት ኃያላን ነገሥታትና በሀገራቸው ላይ ሁሉ አሸናፊ ሆነ። ከዚህም በኋላ የቅዱስ ጊዮርጊስ አባት አረፈ። ቅዱስ ጊዮርጊስንም የ10 ዓመት ልጅ ሳለ 2 ሴቶች ልጆችንም ትቶ ሞተ። ብዙ ገንዘብም ወርቅና ብር፣ ወንዶችና ሴቶች አገልጋዮችም እጅግ ብዙ ሀብት ትቶላቸው ነበር። ዳግመኛም ፈረሶችን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚተካከላቸው አልነበረም። የሀገራቸው ሰዎችም ለእነርሱ ስለሚያደርጉላቸው በጎ ሥራ ይወዷቸው ነበር። ከዚህ በኋላ በቅዱስ ጊዮርጊስ አባት ፋንታ በፍልስጤም አውራጃ ሌላ አገረ ገዢ ሾመላቸው። እሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበር። ዕድሜዋ 5 ዓመት ከሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበር። ለክብሩ እንደሚገባው በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ጀመር። ልጁ ግን አባቱ ስለሞተ ያለቅስ ነበር። ከዚህ በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁን ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ 100 ወታደሮች ጨምሮ ወደ ንጉሡ ላከው። ንጉሡም መልእክቱን ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነትን ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ጉልት ግብርና ገጸ በረከት ሌላ 400 ወቄት ብር ደሞዝ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር
ወደ ሀገሩ መለሰው። ወደ ሀገሩም በገባ ጊዜ አገረ ገዢውና የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ በአንድነት ታላቅ የደስታ በዓል አደረገች። ባላቸው ለሞተባቸው ሴቶች፣ እናትና አባታቸው ለሞቱባቸው ልጆች ብዙ ገንዘብ መጸወተች። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ቅዱስ ጊዮርጊስ ልጄ የገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑንም ልጅ ሚስት ልትሆነው አጩለት። በቤቱ ሁሉ ባለሙሉ ስልጣን አደረገው። በመንግስቱ ስራ ሁሉ መስፍኑን ይረዳው ነበር። በስራም እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በስራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በሀገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየ ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨምርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን ይዞ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጤ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጤና ከፍርሃት ብዛት የበዳ ጸብታቸውን፣ የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ነበር፣ ይማርካቸው ነበር። በስራው ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻው ይፈጸም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንዲጠብቀው አላወቀም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡንም ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቤይሩት ወደምትባል አገር ሄደ። በዚችም ሀገር ታላቅ መኮንን ነበረ። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮም አንጻር የተሰራ ቅጽር ነበራት። ግንቧም እንደ ሊባኖስ ግንብ ነበር። በሮቿም በባህር በኩል ነበሩ። ቅጥሯ ብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቤይሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርን አያውቁትም ነበር። ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ ደግሞ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰገኖ አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውንም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸውም ጊዜ ተነፍስባቸዋል። መርዙ በትንፋሽ ውስጥ ነውና በነካቸው ጊዜ ይሞቱ ነበር። ከዚህም በኋላ ይበላቸው ነበር። ከባህር በወጣ ጊዜ ላይን እስኪርቅ ድረስ ወደ አየር ይወጣ ነበር። ንስርም ቢሆን ሌሎችንም አዕዋፍም ቢሆን ባየ ጊዜ አስቀድመን እንደተናገርን እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው የለም ነበር። ሰውም ቢሆን አንድ ከሆነ አይተወውም ነበር። ብዙ ሰዎች ሲሆኑ ግን አይቻለውም ነበር፣ እንዳይገሉት ይፈራ ነበርና። የያዘውን ግን በላዩ ላይ ተቀምጦ ይበላው ነበር። በዓይኑ ካየ በኋላ ከጉድጓድ ወይም ከዋሻ ቢገቡ፣ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበረ። የቤይሩት ሰዎችም ደራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡ ብዙ ቀን ኖሩ። ከብዙ ዘመንም በኋላ የአገሪቱ ሴቶች ልጆች ባለቁ ጊዜ የሀገሪቱ ሰዎች ገዢያቸውን ጌታችን ሆይ እኛስ ለአምላካችን ለደራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁንም እኛስ እርሱ ወደማያገኘን አገር እንሄዳለን አሉት። አገረ ገዡም እኔን ልተዊ ነውን? አገሬንም ምድረ በዳ ልታደርጓት ነውን? እንዲህ አታድርጉ አላቸው። እነሱም አገረ ገዡን ሴቶች ልጆቻችን አልቀዋል፣ እንግዲህ ለደራጎን ምን እንሰጣለን? ሚስቶቻችን እንዳንሰጥ ያለ እነሱ መኖር አንችልም አሉት። አገረ ገዡም አትፍሩ፣ አትሰደዱ፣ በፈቃዴ ልጄን እሰጣለሁ አላቸው። ሰዎቹም አገረ ገዡን መልካም ብለሃል አሉት። ጊዜውም ሲደርስ የአገረ ገዡ ልጅ ለዚያ ዘንዶ ሰጧት። ከአገርም አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት። ዘንዶውን ግን አላገኙትም፣ ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና። የአገረ ገዡም ልጅም ትተዋት ወደ ቤታቸው ሄዱ።
የቤይሩት ሰዎች ልማዳቸው እንዲህ ነበረ፣ አስቀምጠው ትተውለት ይሄዱ ነበርና። የተመሰገነው ቅዱስ ጊዮርጊስ ወደ ቤይሩት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያች ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለደራጎን እንዲበላኝ ሰጥተውኛል አለችው። የአምላክሽ የደራጎን ግብሩ ምንድን ነው አላት። የሆነውን ሁሉ ነገረችው። ኃያሉ ቅዱስ ጊዮርጊስ አሁን የት አለ አላት። የሚበላውን አውሬ ሊፈልግ ሄዷል፣ እንግዲህ ሊበላኝ ይመጣል፣ አንተም እንዳይበላህ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስመለከትህ ጽሕም ያላወጣ ሕፃን ነህ። ከአምላካችን ከደራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቤይሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ሰማይና ምድርን የፈጠረው አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቱ ጋር ይህን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉን ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዘ፣ ምላሱንም አውለበለበ። በእርሱ ላይ ሊወረወር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜም ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈቶ የደራጎንን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱ በፈረሱ ላይ ተቀምጦ ልጅቱም ዘንዶውን እየጎተተች ወደ ቤይሩት ሀገር ገቡ። የአገሩ ሰዎችም ባዩት ጊዜ ፈሩ፣ ደነገጡ። የአገሩንም በር ዘጉ። ወደ ግንብ ላይ ይወጡ አሉ፣ ወደ ሰገነትም ይወጡ አሉ። ቅዱስ ጊዮርጊስንም ደራጎንን ያመጣህብን ምን አደረግንህ? በፊትም ልጆቻችንን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕትም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተዉና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪህ እንድናምን ዘንዶውን ልትገለው ትችላለህን አሉት። አዎን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንን ብለው ከሀገሪቱ ውጪ አንድ ምዕራፍ ያህል ሄዱ። የሚያደርገውንም ያዩ ዘንድ ሕዝቡ ተከተሉት። ቅዱስ ጊዮርጊስ ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጠቀና እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው። ዘንዶም ሞተ። የቤይሩት ሰዎችም ሁሉ ኢየሱስ ክርስቶስ በባሪያው በኃያሉ በቅዱስ ጊዮርጊስ እጅ ያደረገውን ታምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን አመጥቶ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው፣ ሃይማኖትንም አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነሱም በስሙ 2 ቤተ ክርስቲያን፣ አንዱም በቤይሩት ከተማ መካከል አንዱንም ደራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አለ። የኃያሉ የቅዱስ ጊዮርጊስ ልመናው በረከቱ ከወዳጆቹ ከሁላችንም ከሕዝበ ክርስቲያን ጋር ለዘላለም ይኖር አሜን። ይቆየን። አቤቱ አንተም መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማኅደረ ተዋሕዶ